አባት ሰላም ነው እንዴት ነህ? ሰላም ነው እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንደዚህ? ቤት ፈለግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ተውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየቅኩህ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው የሚሻለው። ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20,000 ለአንድ ወር። አዎ እስከ 20,000 ወይ እስከ 30ም ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ሰው እየኖረ ነው። ኧረ በእናትህ አታልቅስ፣ ካለ ንገረኝ ነው። በቃ ተው አላውቅም። እኔ እንድታበሳጭ መጣን። ሂድ እባክህ። ምን አይነት ሰው ነው? ና ቆይ ቁም። እንዴ ወዴት ነው የምትሮጠው? አይ ቤት እየገባሁ ነው። ሰው ይዘህ አትምጣ አላልኩህም? አይ ጓደኛዬ ነው። እውነት ጓደኛዬ ነው። እና ሽንት ቤት ይሞላል፣ ውሃ አለ፣ ስንት ነገር። አንተ ዝም ብለህ ሰው ይዘህ ትመጣለህ? ኧረ ሽንት ቤት ትጠቀማለህ እንዴ? ሽንት ቤት ኧረ አዋሌ በእናትሽ። በቃ እንዴት ነው የማይጠቀመው? አልጠቀምም አትልም እንዴ? ምንድን ነው? እኔ የምልህ ድሮ ደግሞ ተጫዋች ነበር ካሉ ኳስ? አዎ ነገሩሽ? አዎ እንትን ነው እንዳምን ኳስ ስታለን ራሱ በአይን ማየት ራሱ ከብዳቸዋል። ኧረ እባክህ እንደዚህ ጥሚም ማረገውና እሺ ኪፐሩ ራሱ እንኳን መያዙ ይቅርና በአይኑ ሳይ ነው ጎል ውስጥ የሚቀደው። ኧረ እባክህ ጎበዝ ነበርክ ማለት ነው። እንዶች ነው የሚወዱኝ በብዛት። ኧረ እውነት ከነሱ ጋር ነው የምትጫወተው? አዎ እንዶች ምን መሰለሽ፣ እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ስጠርዘው እነሱ ጋር ህንድ ሀገር ወረደ። ከዚህ ከኢትዮጵያ ህንድ። ድንገት ነው ተናደድኩና መታው። እሺ ከዛ ኳሱ ጠፋ ተባልንና 2 ቀን አድረን እሺ ተንኮሱ የመታው ኳስ እኛ ጋ ነው፣ መታችሁ ውሰዱ ብሎ በዜና ዘገቡኖቹ። ኧረ እባክህ እኔ አላየሁም እንግዲህ ሰው ነግሮኝ። እሺ ከዛ እኔን ፍለጋ መጡ። ተደበቅኩ። ለምን? ሰማይ ላይ ማልቀር በሄሊኮፕተሮችን ፈለጉኝ፣ አገኙኝና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ስጠይቁኝ ሰላም አልኳቸው። እንደዚህ ጨበጥኩ ወደ ላይ። እሱ ሲጨብጠው እሺ ይሄ ሰው የዋ ነው አሉ። ወረዱ። 48,000 ይሆናሉ ብዛታቸው። ኧረ እባክህ ሲወርዱ በቃ በዛው ተወኩ ተናድጄ ኳስ። ኧረ በዛ ነው ያቆምኩ። ኦኬ ደግ አደረክ። እሺ ሰላም እንዴት ነህ? ሚሪንዳ ነው እንዴ ያስከው? አዎ ሚሪንዳ እንትን ትንሽ ቤት ቁጭ ብዬ ስለምወደው እሺ ግን እቺ አንድ አይበቃንም? ልጄም አለች። አዎ እሷም ትወዳለች። አዎ በጣም አዎ። ምን ነው? አይ እሺ አመሰግናለሁ። እሺ እንዴ ልጁ ምን ሆኖ ነው? በስመ አብ። ሰላም እንዴት ነህ? ናጎራበል። ኧረ ችግር የለም። ፓፓያ ነው እንደ ያስከው? እንትን ገዝቼው አዎ እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም እቺ አንድ ብዙ ነን እኛ። እውነት በቃ ይሄን ሙሰጂው እንኪ ያዚ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። እሺ ረይ መስከረም አስፈል ቶንኮሱ ምንድነው የምትሰራው? ድንጋዩን ላስጠጋቢ። እኔ የምልህ ባለቤት እንዴት ናት? ደህና ናት? አዎ ደወልክላት? ከሰውዬ ጋር ተጣላሁ አሉ። የምን ሰውዬ? የጎረቤቱ የባለ ስልኩ? አዎ እሱማ የሆነ ነገር አለው። አዎ ስልክ አለው፣ በሱ ነው የምደውለው። አዎ ለምንድን ነው የተጣሉት? እኔ እንጃ። እነሱን ላስታርቁ ነው አሉ። ዛሬ ብር ላክ ሲሉን
300 ብር ከሰው ተበድሬ ላኩ። አንተ ምን ቤት ነው የምትጃጃለው? ለምንድን ነው የምትልከው ብር? እንትን ነው ከጎረቤቱ ጋር ተጣላቻል። ትጣላ ምን አገባህ አንተ? ባለቤት አይደል በሱ አይደል የሚያገኛቸው እነሱ በለው። አንተ ጅሎ ነው በእናትህ ጅሎንክ ዝም ብለህ ትልካለህ እንዴ ብር? ኧረ ተይ እንዴ ምን ላድርግ እንግዲህ ጎረቤት ጋር መኖር እንግዲህ ሰው ሲቸገር ሳገኝ ብዙ ነገር አይደል የሚያደርገው? አዎ ይሄ ኧረ ይሄ ጎረቤት አይባልም። ኧረ ተው አንቺ ግን ቅናት አለሽ እውነት። ኧረ ምኑ ቀናለሁ? በዚህ ደግሞ ይቀናል እንዴ? ተይ በቃ ተይ። ገባኝ። እኔ ለቤቴ ክብር አለኝ። መጣው። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ ልዳው እንግዲህ። የት ነው ያሉት? የት? እነሱ ድሮ የነበሩት እንትን ነበሩ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ እሱን እኮ አይመለከተኝም። አሁን ያሉበት ንገረኝ ነው። እንትን ነው የት ሄዱ መሰለ? ይኸው አትሂዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው አሁን እነሱ ያላቸው ሰፈር? አዎ እንትን ነው። ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንዳውም ከዚህ ይሻላል አሉ። እዛ ነው የሚሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። የት ነው የሚሄደው ንገረኛ። እነሱ ጋር ነው የሚሄደው። እነሱ የት ነው ያሉት እንዴ? ቤታቸው ተከራይ። ምንድነው አንተ ሌባ ነው እንዴ? ኧረ አልሄድም ካንተ ጋር እንዴ። ውረድልኛ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ? እንዴ ተንኮሱ ስራ ጀመርክ እንዴ? ዋው ደስ ይላል። ይሄን ልሸጠው ነው? ይሄን ጀመርኩ። በቃ ሰው ጠብቀኛል። ዋው አባባ አምጣ አንዱን ልቅመስልህ። ትገዛለህ? አዎ ገዛለሁ። አበረታቱኝ። እውነት ያው እኔም ከእናንተ ማን አለኝ? እሺ አበረታቱኝ። እሺ ልቅመሰው። ይሄ አዎ ሰው ዋው በጣም የሚጣፍጠው አንዱን አምጣ። እሱም ይቅመስ። ይቅመሰው። እሱ ይቅመሰው። አዎ እሺ እንካ አንተ። ጥሩ ነው። እንትን ነው በቃ ምን መሰለሽ ስራ ከሚያጣ ጨረሽው? አዎ ይሄ ብዙም አይደለም። እስቲ ሌላ ስጠኝ ወይ እንቅመሽው። እሺ በቃ አምጣው። እሺ ነው በቃ እኔ ተበድሬው ነው ከሰው ጀምሮ። በጣም እኮ ነው የሚጣፍጠው። አዎ በጣም በቃ ለሱም ጨምርለታ። ጨረሰሽ? አዎ ጨረሰው። አዎ ሰጪ ነው። እሺ በቃ እንትን ነው። አዎ ለኔም ጨምርልኛ። አይጣፍጣል? በጣም ነው የሚጣፍጠው። እውነት? አዎ እሺ ለኔ ለልጄም። እሷ ቀመሰች? አልቀመሰችም። ጩጬው? ትበላለች እሷ? አዎ በጣም ነው የምትወደው። እሺ እንኪ ማሚ። በቃ እቺ ምን ብዬ ይዤ እወጣለሁ? ኧረ እንደዛ ከሆነ አምጣዋ። ትበላላችሁ? በሰርቪሱ አምጣ። በቃ ነገም ከሰው ተበድሬ ጀምራለሁ። እሺ በቃ እናመሰግናለን። እሺ በጣም ነው የምናመሰግነው። በቃ እኔ ኑሮ ከብዶኝ እውነት በቃ ራሴን ላጥፋ ያዘ። ኧረ አይዞን። እሺ ባለሱቅ። አቤት። እንቁላል አለ? አለው። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አይሸጡም? አዎ። ይቅር። ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያማል እንዴ? የለም እንዴ የለም በፍሬ። በቃ የራስቺ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር? ኧረ ሂድ በእናትህ ሌላ ሰው ላስተናግድበት። ኧረ እኔ ራሴ ከታች እገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ። እሱ ነው ከስተመሪ። ተጫወት እሺ ተጫወት። ለአንተ እያመጣሁልህ ነው ሽሮ። አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው? አዎ ተጫወት አንተ። አመጣልሃለሁ። እሺ እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት? ጠጣ እሱን። ልጠጣ? አዎ እሺ
ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል። እንግዲህ ለምን? ይሄ ጥሩ ነው። ጠጣ፣ ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮን ተይው። በቃ ያሞኩት ቤታን እሱን እበላለሁ። ኧረ ለምን አበላ? ተይው በቃ እሺ፣ እሱን ይዘህ ሂድ። በቃ እሱን ጠጣው። እንውሰድሀት? አዎ በቃ እሺ በይው። እሺ በይው። አመሰግናለሁ። እውነት እሺ ቻው በይው። እንዴ ምንድን ነው እጅ ተለጥፎ? አልወድም እኮ እኔ ዝም ብሎ። ምነው ማግኔት ነው እንዴ? እኔ እንጃ። ና እስኪ የቤት ኪራይ አይሰጠኝም እንዴ አንተ? የቤት ኪራይ አይሰጠኝም? ቤት ኪራይ? አዎ እሺ ችግር የለውም። 300 ብር አለሽ? አዎ አለኝ። ስጭኝ እስኪ እመልሳለሁ ብድር። እሺ ይሄው እንካ። አመሰግናለሁ። ችግር የለውም። እንትን እያሰብኩ ነበር እኔ ራሴ። አዎ ብር ጎደለኝ። ለምንድን ነው የጎደለ? የለኝ እንትን ብሎኝ ይኸው ሞላ። ምኑን ነው የሚሞላ? ይኸው በቤት ኪራዩ። እንዴ የ300 ለብቻ ነው የምሰጠኝ? የቤት ኪራይ ጨምሬልሽ እዚህ ውስጥ አይደል ያንቺ 300? ይኸው ቤት ኪራዩ ላይ ጨምር ሞላው። እኔም አንቺም በቃ ከዕዳ ነፃ ነኝ። ያጂው። ኧረ እባክህ 300 ብር አለብህ አሁን የተቀበልከኝ። ከኔው ወስደህ ወደ እኔ ትመልሳለህ? ቤት ኔት በይ። ይኸው መለስኩ አይደል? አሁን ምን አለኝ? ተቀበልኩ። ይሄ የቤት ኪራይ ነው። 300 ትሰጠኛለህ? የለም ምን ነው የሚቀልደው ልጁ? ከኔው ተቀብለህ ወደ እኔ ትመልሳለህ? የሰው እንባ አለቅሽም እንዴ ጭራሽ? ኧረ ተይ እንዴ! ምንድን ነው ሰው ዝም ብሎ የራሱን ኑሮ አይኖርም? እንዴት ነው እራት ልትበሉ አይደል? አዎ ሳህን ካጣችሁ ብዬ ባለፈው ነው አመጣው። ኧረ ምኑን እናጣለን? እቺ ብቻ ናት እንደ ያለችን ተንኮሱ። አንተና አይ ድንገት ብዬ ነው። በቃ ካለሽ ችግር የለውም። እኔ ደግሞ ላይም ታችን ሱቅ እንጀራ ፍለጋ ይዞርኩ ነበር። አጣው የለም እሱ። ኧረ እባክህ ልስጥ እንጀራ አይ ተይው፣ ወጥም የለኝም እኮ። ኧረ ግባ ብላ። ኧረ እኔ ለዛ አይደለም። ኧረ ብላ ና ተቀመጥ። እሺ በቃ ካልፈለክ ደህና ደር። እሺ በል። ደህና ደር። እሺ ሳኑን በቃ መተሽ ውሰጂው። ምን ካመጣ ካምጣ። አይ እንዴ እንጀራ አለ እንዴ? አላው 3 እንጀራ አድርጊልኝ። እሺ ጨምሯል ግን? ጨመረ? አዎ በቃ 2 አድርጊልኝ። እሺ ወጥ ነው እንዴ የሰራሽ ያለሽው? አዎ ምን ነው? አይ ምንም እኔ ገና ገብቼ ነው የምሰራው። ማብራት ያርሶ የለም በከሰል ነው። አዎ ጥሩ ነው። በከሰል እንደውም አሪፍ ነው መስራት። እንትን ነው ዘይት ጨርሻለሁና በበርበሬ ነው እንግዲህ የምበላው። እውነት? ኧረ እባክህ። አዎ እንደዛ ነው የሚሉኝ ብዙ ወንዶች ሊገዙ ሲመጡ በበርበሬ ነው የምንበላው ነው የሚሉኝ አይደል? አዎ ተይው በቃ እንጀራው። ለምን? አይ ተይው ከውጭ በላል ነው። ምን አንጨቃኝ ነሽ አንቺ? እንደምበኛ አታውቂው? ቆጣሪውን አጥፍተሃል? አዎ አጥፍተሃል? አዎ። እሺ ስራ እንዴ አጥፍቻለሁ አላልከኝም? አዎ እያንጠባጠበ ነበር። ዘግቼ ነው ወጣው። ምኑ ነው የሚያንጠባጥበው? ቆጣሪው የውሃ የማብራት ነው እንጂ የምታጠፋው የውሃ ነው እንዴ? ውሃ እየሰራክ ነው? ቆጣሪ ያለው እሱ ምን አይነቱ ነው? በእናትህ አችልም እንዴ? ኧረ እችላለሁ። ተጫወት። እሺ እጫወታለሁ። ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ። አዎ ችግር የለውም። ኧረ እኔ ጠግብ እንትን ብልቼ ነው መጣው። እሺ ይሄን ደግሞ አትወደውም ብዬ እኮ ነው። አልወድም። ኦኬ እሺ በቃ ተጫወት። እሺ ልሂድ፣ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ፣ ተጫወት። እሄዳለሁ። እውነት
ኧረ ጠጣ የኔ ነው ልጠጣ እውነት ልጠጣ ድንገት የመታሽ መስሎኝ ኧረ የምትነው ጠጣ ለአንተ አይደል እንደ ያስቀመጥኩት ሁለቱም ሚሪንዳ ጠጣ ልጠጣ ከጨረስክ ደግሞ ሁለቱ ይባል የሆነ ጊዜ ራሷ ሞኝ ሰው ይሄን አመጣልኝ ሚሪንዳ በጣም ነው የምወደው ኧረ እባክህ ጠጣ እንደዛ ከሆነ ልጅ ጠጣለሁ እሺ ልጠጣ ይሄን ሁለቱንም ያንተ ነው እሱን ጨርሳ በፊት አይ ይሄም ክፈቺልኝ ሌላ ሰው ከመጣ ለሰው ከምትከፍቺ ይሄም ክፈቺልኝ ችግር የለውም እዛው አስቀምጥ አይ ተይው እየበላክ ነው እየበላው ነው ብላ እሺ ወጣለካ አለኛ አለ ብላ አለ እውነት አለ እሺ ውሃ አለ የእጅ ውሃ ነው ይሁን እሺ የእጅ ላምጣልህ ይሁን እውነት ይሁን ይሄው ታጠብ እንግዲህ ያመጣውልኝ ልታጠብ ልታጠብ እንዴ የእጅ ውሃ አላልከኝም እና እሺ ተነስታ አጠባ ጤላችሁ